ሰላም እንደምን ቆያችሁ? እንግዲህ ሰሞኑን ለትውከት ከሚሰጡ መድኃኒቶች ጋር የተገናኘ እጅግ በጣም ወሳኝ የሆነ መረጃ ሼር እየተደረገ ነው የምንገኘው። ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጉ፣ ሴቭ አድርጋችሁ አስቀምጡ። በተለይ ትውከት ብዙውን ጊዜ መድኃኒት ሊያስፈልገውም ይችላል። እንግዲህ ትውከት በተከሰተ ቁጥር ሁሉ የትውከት መድኃኒት መጠቀም ያለብን። ስለዚህ ዛሬ የምናወራው ስለ ፕላዝል፣ በተለምዶ ፕላዝል የሚባለው የትውከት መድኃኒት የተለመደ ነው፣ ወይም ሜቶክሎፕራማይድ ነው የምንለው 10 ሚሊግራም። ይሄ መድኃኒት ከዚህ በታች በሚዘረዝራቸው ሁኔታዎች ፈጽሞ አይሰጥም። አንደኛ ለምጥል በሽታ ላለባቸው ሰዎች ፈጽሞ መጠቀም ያለብንም። ሁለተኛ የፓርኪንሰን ዲዚዝ ላለባቸው ሰዎች ወይንም ለፓርኪንሰን ዲዚዝ የሚሰጡ እንደ ካርቢዶፓ፣ ሌቮዶፓ የሚባሉ መድኃኒቶችን በምንወስድበት ሰዓት አብሮ ፈጽሞ እንዳይሰጥ። ሌላው ደግሞ ከ1 ዓመት በታች ለሆኑ ጨቅላ ህፃናት ፈጽሞ ፕላዝል መጠቀም የተከለከለ። ሌላው የአንጀት ቁስለት ወይንም የአንጀት መድማት ካለ አይሰጥም።